ሰውነቷ ተበሳስቶ አሳ በሆዷ ውስጥ እስኪያልፍ ድረስ በሐይቅ ውስጥ ለ3 ዓመታት ጸንታ ስለጸለየችው ወደ ሲኦል በመውረድ ሳጥናኤልን ከእግዚአብሔር ምሕረት እንዲያገኝ ስለለመነችው ስለ ሩሩዋ እናታችን ቅድስት ክርስቶስ ሰምራ ምን ያህል ታውቃላችሁ? በሸዋ ቡልጋ ክፍለ ሀገር ገዬ በተባለ አካባቢ የተወለደችው ቅድስት ክርስቶስ ሰምራ አባቷ ደርሳኒ እናቷ ሌኒ የሚባሉ ሲሆን በእግዚአብሔር ፊት የታመኑ ሰዎች ነበሩ። ልጃቸውን ክርስቶስ ሰምራን የቤተ ክርስቲያን ሥርዓት የብሉይና የሐዲስ ኪዳን መጻሕፍትን በማስተማር አሳድጓታል። የቅድስት ክርስቶስ ሰምራ የትውልድ ዘመን ገድሏ ባይገልጸውም ነገር ግን የተወለደችው በንጉሡ ድም ርድ ወይም ከዚያ ጥቂት ቀደም ብሎ ባለው ዘመን ሊሆን እንደሚችል አንዳንድ ታሪኮች ይገልጣሉ። እድሜዋ ለአቅመ ሔዋን ሲደርስ ወላጆቿ የኢየሱስ ሞዓ ልጅ ለሆነው ለሰምረ ጊዮርጊስ በሀገሬው ባህል መሰረት ዳሯት። በዚህም ትዳር 10 ወንዶችና 2 ሴቶች ልጆችን በድምሩ 12 ልጆችን ወልዳለች። አንድ ቀን በቤቷ ያለች ቅዱስ ሚካኤል 3 ህብስት ይዞ ተገለጠላት። እርሷም የህብስቶቹን መዓዛ አሽትታ በመልካቸው ጎምጅታ አሽከሮቿን ያገበዝ ያዘውን ህብስት አምጡልኝ አለቻቸው። እነርሱ ግን እርሷ ያየችውን ለማየት ስላልቻሉ ከማዕድ ቤት ሌላ ህብስት አመጡላት። ክርስቶስ ሰምራም የጠየቀቻቸውን ያላመጡላት መሆኑን ስትነግራቸው ግራ ገባቸው። ሆኖም መልአኩ ከያዛቸው ህብስቶች አንዱን ሰጣትና በላች። ክርስቶስ ሰምራ በእንዲህ ባለ መንፈሳዊ ግብር ስትኖር ቆይታ ሳለ ከዕለታት በአንዱ ቀን ግን ከአገልጋዮቿ አንዷ ላይ እርኩስ መንፈስ አደረ። በዚህም አገልጋይቷ አልታዘዝም ማለት ጀመረች። ይህን ጊዜ ክርስቶስ ሰምራ ደጋግማ ልትመክራትና ልትገሥጻት ብትሞክርም አገልጋይዋ ግን ልትመከር አልቻለችም ነበር። በዚህም ሳቢያ ክፉኛ ብትቀጣት አገልጋይቷ ሞተች። በዚህ ሁኔታ እጅጉን የደነገጠችውና ያዘነችው ክርስቶስ ሰምራ ይህም የነፍስ ግድያ ይሆንብኛል ብላ አምርራ አለቀሰች። ወደ እግዚአብሔርም እንዲህ ስትል ጸለየች። እኔ ካሁን በኋላ የካህን ሚስት ክርስቲያናዊት ስባል ነፍሰ ገዳይ ሆንኩ። ለነፍሴስ ምን እላታለሁ? በሌሎች ሴቶች ላይ እንዴት እመቤት መሆን ይቻለኛል? ይቺን አገልጋይ ከሞት ብታስነሳልኝ ቤቴንም ንብረቴንም ትዳሬንም ትቼ እመንናለሁ ስትል ተሳለች። በዚህ ጊዜ የቤቷ ሰዎች መጥተው አገልጋይቷ ከሞት መነሳቷን አበሰሯት። ውስጧም በሐሴት ተሞላ። በዓለማዊው ሕይወት ውስጥ ስኖር ይህን ታምር ካደረክልኝ በምናኔ ሕይወት ብኖር ደግሞ ምን ያህል ድንቅ ሥራ ታደርግልኛለህ ስትል ወደ ምናኔ ለመግባት ወሰነች። ከዚህም በኋላ ልቦናዋ ሁሉ ወደ ምንኩስና ያደላ ጀመር። አንድ ቀን ከአገልጋዮቿ ጋር ወደ ቤተ ክርስቲያን ከሄደች በኋላ ሕፃን ልጇን ከያዘችው አገልጋይ በቀር ሁሉንም እስከ ሰርክ እዚሁ ላለውና ወደ ቤታችሁ ተመለሱ ብላ አሰናበተቻቸው። ከዚህ በኋላ ዳዊትን እየደገመች በእግሯ ከቤተ ክርስቲያን ወጥታ ሕፃኑን ልጅ ይዛ ጉዞ ጀመረች። ከብዙ መንገድ በኋላ ወደ ደብረ ሊባኖስ አቅራቢያ ስትደርስ ምላጭ አውጥታ ጠጉሯን ላጨችው። አስቀድማ ያዘጋጀችውን የመነኮሳት አልባሳትንም ለበሰች። ወደ ደብረ ሊባኖስ የሴቶች ገዳም ስትደርስ መነኮሳይቱ ተቀብለው አስተናገዷት። ነገር ግን በሥርዓታቸው ወንድ አይገባም ነበርና ሕፃን ልጇን ሊቀበሏት አልቻሉም ነበር። ስለዚህም ልጇን በውጭ አስቀምጠው ስለ ልጇ እያሰበች ታለቅስ ነበር። በዚህ ጊዜ መልአኩ ቅዱስ ሚካኤል ተገልጾ ልጇ በገነት እንዳለ በመንገር ልጇን እንደ ቅዱስ ቂርቆስ ያለ ክብር እንደሚያገኝ ቃል ገባላት። ወደ ጣና ባህርም ጓንጉት ደሴት መርቶ ወሰዳት። ቅድስት ክርስቶስ ሰምራ ለኃጥአን ምሕረትን ፍለጋ ለ3 ዓመታት በጣና ሐይቅ ውስጥ ገብታ ሰውነቷ ተበሳስቶ አሳ በሆዷ እስኪሄድባት ድረስ ለ10 ዓመታት ደግሞ በጉድጓድ ውስጥ ሆና ጸልያለች። በዚህም ለኃጥአን ተስፋ የሚሆን ቃል ኪዳንን ተቀብላለች። ቅድስት ክርስቶስ ሰምራ እጅግ ሩሩ ከመሆኗ የተነሳ ዳቢሎስ ምሕረት ቢያገኝ ኖሮ ሰዎችን ስለማያስታቸው ሁሉም የአዳም ልጆች ወደ ገነት ይገባሉ ብላ በማሰብ ልዑል እግዚአብሔር ሰይጣንን እንዲምርላት ለምና ነበር። እግዚአብሔርም ሰይጣን ከፈቀደ ሊምረው እንደሚወድ ገለጠላት። በዚህም ወደ ሲኦል ወርዳ ዳቢሎስን ስትጠይቀው ግን እንዲያውም እርሷንም ወደ ሲኦል ለመጨመር እንደሚፈልግ በመግለጡ ሐሳቧ ሳይሳካ ቀረ። በወቅቱ የቅድስት ክርስቶስ ሰምራ ተከታዮች እስከ 600 ደርሰው የነበረ ሲሆን በጓንጉት ደሴትም በቅዱስ ሚካኤል ስም ቤተክርስቲያን ሰርታለች። በገዳሙ ለመነኮሳት ምንኩስና የሚሰጥ አባ ይስሐቅ የተባለ አባት ነበረ። ቤተክርስቲያኑን የባረከውና መጀመሪያ የቀደሰውም ይሄ አባት ነው። ቅድስት ክርስቶስ ሰምራ ነሐሴ 24 ቀን ያረፈችው ጦር ሰክታ በምትጸልይበት ጉድጓድ ውስጥ እንደቆመች ነው። ነፍሷ ከስጋዋ በተለየ ሰዓትም አባ ይስሐቅ እንደ ልማዱ ሊጎበኛ ሲሄድ በድኗ ቆሞ አግኝቶታል። እሱም ስጋዋን ገንዞ በቤተ መቅደሱ ቀብሯታል። የቅድስት ክርስቶስ ሰምራን ገድል የጻፉት ሶስተኛው የደብረ ሊባኖስ እጨጌ ፊልጶስ ይባላሉ።
እስኪ ስለ ቅድስት ክርስቶስ ሰምራ የምታውቁትን ኮሜንት አድርጉልኝ። ስለ ቅድስት ክርስቶስ ሰምራ የተሟላ ታሪክ በዚህ አጭር ቪዲዮ ለማቅረብ አመቺ ባለመሆኑ ባዮ ላይ ያለውን የቴሌግራም ቻናሌን በመቀላቀል ታሪኳን በጽሁፍ ማግኘት ትችላላችሁ። ይህ ታሪክ ለሌሎች እንዲደርስም ላይክ፣ ሼር፣ ኮፒ ሊንክ እንዲሁም ይህንን አካውንት ፎሎ ማድረግ እንዳይረሳ። ይመቻችሁ።